ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን ለገዳዲ ግድብና ማጣሪያ ጣቢያ ነው ይዘናችሁ የጎራ የምንለው። ምክንያቱም ደግሞ እንግዲህ ለገዳዲ ግድብ ላይ የተለያዩ ጥገናዎች እየተደረጉ ነው። ታዲያ ምን አይነት ጥገናዎች ነው የሚደረጉት የሚለውንና ምን እየተሰራ ነው የሚለውን ነው የምናስመለክታችሁ። እንግዲህ ሰሞኑን እንደሚታወቀው የተወሰኑ አካባቢዎች ላይ ውሃ ለ15 ቀናት እንደሚቋረጥ ያው ሁላችንም በተለያዩ ሚዲያዎች እንደተከታተልን ተስፋ አደርጋለሁ። ምክንያቱ ደግሞ ከዚህ ጥገና ጋር የተያያዘ ነው። ታዲያ ምን እየተሰራ ነው የሚለውን እናስመለክታችኋለን። ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ተቆዩ ዘንድ በአክብሮት ጋብዛለሁ። እንሂድ። ተመልካቾቻችን እንግዲህ እዚህ ለገዳዲ ግድብና ማጣሪያ ጣቢያ ተገኝቻለሁ። በአጠቃላይ ምን አይነት የጥገና ስራዎችስ ነው የሚከናወኑት የሚለውን ሀሳብ ሁሉ እናነሳለን። ውስጥ ባለሙያ እየጠበቀኝ ነው። ሰላም ሰላም፣ እንደምን አለ? እንዴት ነው ስራ? ጥሩ ነው። ሁሉ ሰላም? ሰላም ጥሩ ነው። እስቲ ስምህንና የስራ ድርሻህን አንድ ላይ አያይዘህ አስተዋውቀኝ እስቲ። አለማየሁ ታደሰ እባላለሁ። በአዲስ አበባ ውሃና ፍሳሽ የውሃ አቅርቦት ኮንትራት ውል አስተዳደርና ግንባታ ክትትል የስራ ሞዴል መሪ። መልካም። እንግዲህ ዛሬ ያው ቀደም ሲልም እያነሳው ነበረ እዚህ ለገዳዲ ግድብና ማጣሪያ ጣቢያ የሚከናወን ጥገና አለ የሚል ነገር እያነሳው ነው። ቲፕ እያረኩ ነበር ለተመልካቾች። ምንድነው አጠቃላይ የሚከናወኑት የጥገና ስራዎች የሚለውን አንሳልኝ እስቲ። ኦኬ፣ አጠቃላይ እንግዲህ ይሄ ስራ እንግዲህ የተሰራው የዛሬ 55 ዓመት ገደማ ስለሆነ ያጠቃላይ ግድቡ የተሰራበት ማለት ነው 1963 በእኛ አቆጣጠር በኢትዮጵያን አቆጣጠር ነው የተሰራው። አሁን ጥገና የሚያካሂደው ኮንትራክተር ከጣሊያኖች በዓለም ላይ የታወቀ ግድብ የሚሰራ ሳሊኒ፣ ቀድሞ ስሙ ሳሊኒ አሁን ደግሞ ዊቢልድ የሚባል ነው። አጠቃላይ እንግዲህ ምንድነው ስራው እስካሁን 50 ዓመታት ሲያልፍ የጥገናዎች የሚያስፈልጉት የኢንቴክ ታወር ጌት ቫልቭ ቀየራዎች፣ ዋናነት ደግሞ የማስተፈሻ የግድቡ ዋና አካል ማስተፈሻ ስፒዶ የምንለውን ላይ ጥገና ማካሄድና የስቶፕ ሎግ ስራዎች ማካሄድ፣ በተመሳሳይ ድሬ ግድብ ላይ የፓይፓስ ስራና የቦተም አውትሌት ጌት ቫልቭ ቀየራዎች፣ አጠቃላይ እንግዲህ የዚህን ግድብ ሴፍቲ የሚጠብቁ የኢንስትሩመንት ተከላዎች ወደፊት አናላይዝ የኤርዝ ኪክ የአላይመንት ቴክኒካሊ የፕሬዠር እና የግድቡ ጤናማነት የሚታዩ ኢንስትሩመንቶችን ተከላ ስራን ያካተተ ነው ማለት ነው። ስለዚህ አጠቃላይ ከ2 ዓመት ጀምሮ ስራዎቹ ሲሰራ ቆይቶ አሁን ደግሞ በአጠቃላይ ይሄን ውሃ ወደ አዲስ አበባ ወደ ትሪትመንት ፕላንቱ የሚወስደውን የጌት ቫልቭ ታወር ቅየራ በዚህ ሳምንት በስፔሻል ባለሙያዎች እና ኢኩዊፕመንት ተጠቅሞላቸው በጥልቀት በኋላ ታየዋለች ስራውን። እነሱ ስራዎቹ ሰርቶ የመቀየር ስራዎቹ ይሰራሉ ማለት ነው። አጠቃላይ ወደ ከኢንቴክ ታወሩ ወደ ማጣሪያ ጣቢያ የሚወስደው ወደ 4 ጌት ቫልቭ ወይንም መቆጣጠሪያ ቫልቮችን ለመቀየር ነው አሁን የተጀመረው ማለት ነው። አዎ፣ ምንድነው የሚለውን ያው ለተመልካቾችም ግልጽ እንዲሆን ኢንቴክ ታወር ቫልቭ የሚባለው ምንድነው? ምን ማረጊያ ነው? ምንድነው ጥቅሙ የሚለው? ጥቅሙ ምንድነው? ይሄ አሁን የምታዩ የውሃ ማጠራቀሚያ ወደ ውሃ ማጣሪያ የሚወስድበት ውሃ የምንቆጣጠርበት ነው ማለት ነው። እሱ በከዛ ተከፍተን ከግድቡ ማጣሪያ ጣቢያ ወደ የሚሄድበት መስመር የምንዘጋበትና የምንከፍትበት መስመር ቫልቭ ማለት እሷ ናት። ስለዚህ እሱ እንግዲህ ከዛሬ 50 ዓመት በፊት የተገጠመለት ነው። እስካሁን ምንም ጥገና አልተደረገለትም። ስለዚህ አሁን ማይነር ጥገና እንጂ ሙሉ ለሙሉ ቫልቭ የመቆጣጠሪያው አልወጣለትም ማለት ነው። ስለዚህ እሱ አዲስ ከሚቀየሩት ውስጥ አንዱ 4ቱ መቆጣጠሪያ መስመር ላይ የተገጠሙ ቫልቮች፣ ስለዚህ 4ቱም መቀየር ስራ ይሰራል ማለት ነው። ስለዚህ በስፔሻል ጥንቃቄና ዓለም ላይ አሉ የሚባሉ ዳይፐር ውስጥ ውሃ ባለበት ውሃ ሳይቋረጥ በከፊል እንደምታዩ በኋላ ታየዋለሽ ፓምፕ በማድረግ ስለዚህ ያንን ውሃ ያውን ማክሲመም ውሃ ሌቭሉ የሞላበት ታይም ነው።
ስለዚህ ውስጡ ገብተው ውሃው ባለበት ነው ስራው የሚሰራውና ስራው ሲሰራ ደግሞ ታየዋለሽ። እንደው ስራው መቼ ተጀመረ፣ የጥገናው አስፈላጊነትስ ምን ይመስላል የሚለውን አንድ ላይ ያይዛ አንሳለኝ። አጠቃላይ እንግዲህ ስራው እንዳልኩሽ ቫልቮቹንም ቀይሮ አጠቃላይ እስከዛሬ የመጣው 50 ዓመት ቀጣይ ደግሞ 50 ዓመት እንዲኖር የግድቡን ጤና ማስጠበቂያ ስራ ነው የተሰራለት ማለት ነው። አጠቃላይ ወደ 11 ሚሊዮን ዩሮ ባጀት ተመድቦለት በወርልድ ባንክ ነው ፋይናንስ የተደረገው። ሰሞኑን በዋናነት እየተሰራ ያለው የዚህ የኢንቴክ ታወሩ ቫልቭ ቅየራ ነው ብለኸኛልና ወደዛው ሄደን ደግሞ ያለውን ነገር ማየት እንችላለን አይደለ? ማንን እናገኛለን? እንግዲህ የአማካሪው ድርጅት ተቆጣጣሪ መሀንዲስ አለ፣ መስፍን ይባላል። እሱ ጋር እያንዳንዱ ስራዎችን አብረን እናያለን ማለት ነው። ስለዚህ ወደዛው እንሄዳለን። በቅድሚያ አመሰግናለሁ። ራስን አስተዋውቀኝና ወደ ቃለ መጠይቁ እንገባለን። ቀሬ ይባላለሁ። ተጠሪ መሀንዲስ ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ድርጅት ነው። እዚሁም በዚህ ፕሮጀክት ላይ በአማካሪ መሀንዲስነት እየሰራው ይገኛለሁ። መልካም። እንግዲህ ዛሬ የተገናኘነው እዚህ ለገዳዲ የተለያዩ ጥገናዎች እየተካሄዱ ነው እና ለገዳዲ ግድቡ ላይ ምንድነው በዋናነት የሚሰራው የሚለውን እናንሳና ሌሎች ሀሳቦችን እናስከተላለን። መልካም። ፕሮጀክቱ እንግዲህ ለገዳዲና የድሬ ግድብ የጥገና ስራ ነው እየተሰራ ያለው ማለት ነው። በዋነኝነት ለገዳዲ ላይ እንግዲህ የውሃውን መጠን ወይ ደግሞ የሪዘርቫየሩን መጠን በ3.5 ሚሊዮን ሜትር ኪዩብ ውሃ የመጨመር የማሳደግ ዓላማ አንግቦ ነው የተነሳው። ይህንም ለማድረግ የማስተንፈሻውን በሮች ከፍታ ደግሞ አንግል እንለዋለን በአንግል የተወሰነ ከፍታ በማስተካከል እና 45 ሴንቲሜትር በመጨመር 3.5 ሚሊዮን ሜትር ኪዩብ ውሃ ለመያዝ ታቀደ ወይ ደግሞ እየተሰራ ያለ ፕሮጀክት ነው። ሰሞኑንስ እየተሰራ ያለው ነገር ምንድን ነው የሚለውንም አያይዛ አንሳልኝ። በዋናነት ዛሬ ልናይ የመጣው ነው ነገር አለ፣ ምንድን ነው እየተሰራ ያለው? መልካም። ቅድም ያነሳሁት በዋነኝነት ዋና ዓላማ አድርገው እየተሰራ ቢሆንም በተጓዳኝ ግን እየተሰሩ ያሉ ስራዎች አሉ። እንዲሁም ለምሳሌ የሰሞኑ እየተሰራ ያለው ነገር ወደ ማጣሪያ የሚሄደውን ውሃ የሚቆጣጠረው ማማ ወይ ደግሞ ኢንቴክ ታወር የምንለው እነሱ 3 በዋነኝነት በአፕስትሪም በላይኛው የግድቡ አካል እንዲሁም በታችኛው ደግሞ አንድ በግድቡ የታችኛው ክፍል አንድ የመክፈቻና መዝጊያ ወይ ደግሞ ኢሌት ቫልቭ የምንለው አለ። እነሱ ላለፉት 50 ዓመታት አገልግሎት ስለሰጡ በማርጀታቸው ምክንያት በዚህ ፕሮጀክት ላይ እንዲጠገኑ አብሮ ተካቶ እየተሰራ ያለ ስራ ነው። እንዲሁም አሁን እንደምታየው ስራው እየተከናወነ ይገኛል። እንዲሁም ሌሊትም ቀንም ነው ስራው እየተሰራ ያለው። ስለዚህ ምንድነው አጠቃላይ የሚለውን እየተዘዋወርን ደግሞ እንመለከታለን። መነሻው ከየት ነው ስራው የጀመረው እና እስካሁንስ ምን ተሰራ የሚለውንም እያነሳልኝ ማየት እንችላለን። መነሻው ከዚህ ነው ከታች ነው የሚጀምረው? እርግጥ አሁን እዚህ ጋር እንደምታዩት ዋናው ጠላቂዎች ስኩባ ዳይቨር እንላቸዋለን። ጠላቂዎች የባህር ጠላቂዎች ባለሙያዎች በዚህ በኩል በመግባት እንደምናየው በውጭ በኩል በአፕስትሪም በኩል ፑንቶን እንዲሁም ደግሞ መስሪያ መሳሪያዎችን በሙሉ እዛ ጋር ሴታፕ ሰርተው እየሰሩ ይገኛሉ አሁን ድረስ በውጭ በኩል ማለት ነው። በውስጥ በኩል ደግሞ ኤቲቪ የምንለው የዊቢውልድ ወይ ደግሞ በቀድሞ ሳሊኒ የምንለው ተቋራጭ በስሩ ደግሞ ኤቲቪ የተባለ የኤሌክትሮ ሜካኒካል ባለሙያዎች የቫልቭ ቅየራ ወይ ደግሞ መዝጊያና መክፈቻውን በአዲስ እየተኩ ይገኛሉ። ስለዚህ እሱን እየሄድን ማየት እንችላለን። እሺ አሁን እንግዲህ እየወረድን ያለነው መቆጣጠሪያ ማማ ውስጥ ወይ ደግሞ ኢንቴክ ታወር ውስጥ ወደሚቀየረው የኢሌት ቫልቭ ወይ ደግሞ መክፈቻ መዝጊያ ቫልቮች ናቸው። እንግዲህ ይሄ መጀመሪያ የተቀየረው ቫልቭ ነው በኢንቴክ ታወር ውስጥ ወይ ደግሞ የላይኛው የመጀመሪያው የኢንቴክ ታወር ቫልቭ ነው የተቀየረው። ስለዚህ በዚህ መልኩ በኢሊቬሽን በየ7 ሜትሩ ይወርዳልና 3 በአፕስትሪም በኩል በላይኛው የግድቡ ክፍል 3 ቫልቮች መክፈቻ መዝጊያ ይኖራቸዋል። መጨረሻ ላይ በታችኛው የግድቡ ክፍል አንድ ደግሞ መክፈቻ መዝጊያ ወይ ደግሞ ቫልቭ ይኖራል ማለት የሚቀየር። ስለዚህ ቀደም ብሎ አሁን መጀመሪያ የተቀየረው መጀመሪያ ላይ አዲስ ነው ማለት ነው። ይሄ አዲስ ነው። አሮጌው በአዲስ ተለፍቷል።
ወደ ሁለተኛው ቫልቭ ቅየራ ሂደት ላይ ነው። እንግዲህ እንደምታየው እዚህ ጋር ከትናንት ጀምሮ ቫልቡ የአሮጌው ቫልቭ ተቆርጦ ቦልቱ ወይ ደግሞ ቡለኖች በሙሉ ተፈተው ወጥቷል አሮጌው። ስለዚህ አሁን አዲሱን ቫልቭ ለመተካት እዚህ ለማስቀመጥ አዲስ ፍላንጅ የምንለው ቡለን ማሰሪያ እየተበየደ ይገኛል። የዝግጅት ስራ ነው። ስለዚህ ዛሬ ቀንም ሙሉ የስራ ቀንም ለሌት የሚሰራና በነገው ዕለት በጠዋት አዲሱ ቫልቭ በጣም በፍጥነት ነው እየተሰራ ሌትም ቀንም ነው እየሰራ ያለው። ዋናው ተቋራጭ ቢውል ወይ ደግሞ በቀድሞ ስሙ ሳሊኒ ይባላል። በስሩ ንዑስ ተቋራጮች አሉ። እነሱም አንደኛ ኤቲቢ ጣሊያን በቀል ካምፓኒ ሲሆን እንደገና ዲሲኤን የምንለው የኔዘርላንድ በቀል ካምፓኒ ነው። ሁለቱም የራሳቸው የሆነ እንቅስቃሴና ስራ አላቸው እዚህ ላይ እየሰሩ ያሉት። እነዚህ ዲሲኤን የመጡት ባለሙያዎች ወይ ደግሞ ጠላቂ ስኩባ ዳይቨሮች እንላቸዋለን። እነዚህ ስኩባ ዳይቨሮች ዋናው አላማቸው ውስጥ ያለው የቫልቭ ወይ ደግሞ መዝጊያና መክፈቻ ቅያሬ ወይ ደግሞ ጥገና በሚሰራበት ሰዓት ውሃው ወደ ውስጥ እየገባ ስራውን እንዳይረብሸው ጠልቀው ወደ ዳይቭ አድርገው የክዳን ሽፋን ደግሞ የኢሌቱን መዝጊያ መክፈቻውን ኢሌት በመዝጋት ውሃ ወደ ውስጥ እንዳይገባ በማድረግ በውስጡ በኩል ያለውን ስራ ወይም ኤቲቢ የምንለው ንዑስ ተቋራጭ ደግሞ ስራው በሚሰራበት ሰዓት በውሃ በሊኬጅ በከፍተኛ ሊኬጅ ምክንያት ስራው እንዳይስተጓጎል የሚሰራ ስራ ነው ማለት እያስተካከሉና እያጸዱ ይገኛሉ። መልካም። ስለዚህ ያለውን ነገር ደግሞ ከነሱ ጋር ማንሳት እንችላለን። Thank you for the interview. Please introduce yourself. Yeah, I'm Toyn. I'm working for DCN from the Netherlands. ለቃለ መጠይቁ ምስጋናዬን አቀርባለሁ። በቅድሚያ ራስህን አስተዋውቀኝ። ጂኖቮ አይደን እባላለሁ። ከኔዘርላንድ ነው የመጣ ነው። ኢንቴክ ታወር ላይ በጠላቂነት እየሰራን ነው። እንግዲህ ኢንቴክ ታወር ቫልቭ ጥገና ላይ እየሰራችሁ ነው። ምንድነው በዋናነት የእናንተ ስራ? እኛ እየሰራን ያለነው ከኢንቴክ ታወሩ ጀርባ የብረት ሳጥኖችን በማዘጋጀት ውሃው ወደሚሰራው ስራ እንዳያልፍ በውስጥ በኩል ያለውን ክፍተት መድፈን ነው። ስትሰሩ እየተመለከትኩ ነበር። ስራው ከባድ ይመስላል። አዎ፣ እዚህ ጋር እንደውም አይታይም። በጣም ብዙ ጊዜ ውሃ ውስጥ በመጥለቅ ነው ስራውን እየሰራን ያለነው። አንዱን ክፍል ጨርሰን ወደ ሁለተኛው ተሸጋግረን እያጸዳን እየሰራን እንገኛለን። ስራው መቼ ተጀመረ? እስካሁንስ ድረስ በዋናነት የመጡ ለውጦች ምንድን ናቸው? ስራውን ከጀመርን ሳምንታችን ሆኗል። ስራው ጥሩ እየሄደ ነው። አንድ ቫልቭ ጨርሰናል። 2 ይቀረናል። አንዱ ከውሃው በታች 40 ሜትር፣ አንዱ ደግሞ 50 ሜትር ላይ በታችኛው ክፍል ነው ያለው። ስለዚህ ሌላውን ስራ የሚሰሩት የአንዱ ስራ በቀጣይ ቀን ካጠናቀቁ ወደ ቀጣዩ ስራ እንሸጋገራለን ብዬ አስባለሁ። And then we move everything to the last position. አጠቃላይ ያለው ነገር ይሄን ይመስላል። እሺ፣ እናመሰግናለን በጣም። እሺ፣ ተመልካቾቻችን የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበረ። እዚህ ለገዳዲ ግድብና ማጣሪያ ጣቢያ ተገኝተን ምን ይመስላል በግድቡ ዙሪያ አጠቃላይ እየተከናወኑ የሚገኙ የጥገና ስራዎች የሚለውን ስናስቃኛችሁ ነበረ። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።